እንዴት ናችሁ? ዛሬ እስኪ አንድ ሀሳብ ላንሳላችሁ። ሰዎች ስለኛ ስላላቸው አመለካከት ከልክ ያለፈም ኬርለስ መሆን ወይ ደግሞ ግዴለሽ መሆን እንዲሁም ደግሞ ከልክ ያለፈም ደግሞ እዛ ነገር ላይ ኮንሰንትሬት ማድረግ ህይወታችንን ይረብሸዋል። ነገር ግን የእግዚአብሔርን ቃል ስናጠና ምሳሌ 22:1 ላይ መልካም ስም ከብዙ ባለጠግነት ይበልጣል ይላል። ምንድን ነው ብልጫው ብዬ ሳይ ገንዘብ የሚጠፋ የሚወሰድ የሚሰረቅ ነገር ነው። ስም ግን ሁሌ ከኛ ጋር የሚቆይ ስለሆነ ነው። ይሄ መልካም ስም ደግሞ ዝም ብሎ ላያችን ላይ መቶ የሚለጠፍ ሳይሆን በካራክተራችን በሬፒቴሽናችን ኮሚኒቲው ላይ ባለን እንቅስቃሴ የምናገኘው ከባህሪያችን የሚመነጭ ስለሆነ ሁል ጊዜ እኛ ጋር ይቆያል። ለምንድን ነው ክርስቲያንን ወይ ደግሞ አንድ ወጣት ክርስቲያንን ይሄ ነገር ሊያስጨንቀው የሚገባው ብዬ ሳስብ በእኛ ላይ የተጠራ ስላለ ነው። በእኛ ላይ የተጠራ ስም አለ። ያ ደግሞ የክርስቶስ ስም ነው። ያ ስም በእኛ ላይ ከመጠራቱ የተነሳ መልካም ስምን መያዝ ብዙዎችን አትራክት የሚያደርግ ነገር ነው። ምክንያቱም መነሻ ስላለው ይሄን ነገር የምናገኝበት ምንጭም ደግሞ ራሱ ስለሆነ ስማችን መልካም ሆነ ማለት ወይ ደግሞ ማንነታችን ባህሪያችን መልካም ሆነ ማለት ሰዎች ከየት የመነጨ ነው የዚህ ሰው መልካምነት የዚህ ሰው ጥሩ ስም መያዝ መነሻው ምንድን ነው ብለው ክርስቶስን ሪፈር ስለሚያደርጉት የመዳን ምክንያት እንሆናለን ማለት ነው። የመጀመሪያዎቹን ክርስቲያኖች ስንመለከት ክርስቲያን የተባሉት ክርስቶስን ከመምሰላቸውና ካገኙት ባህሪ ካገኙት እንቅስቃሴ ካገኙት የህይወት አቋም የእምነት አቋማቸው ነው ይህንን ስም ያሰጣቸው። ይህን ስም ደግሞ የሰጧቸው ሮማውያንና ግሪኮች እንደሆኑ ታሪክን ስናጠና እናገኛለን። ያ ስም ማንነታቸው ስለነበረ፣ ስለዚህ መልካም ስም ከብዙ ባለጠግነት ይበልጣል። እግዚአብሔር በዚህ እንድንታወቅ ይርዳል። ተባረኩ።